መንፈሶቹ ያሉ ቤት ውስጥ ነው ወይስ እኔ ጋር ነው ያሉት? ካሜራም ራሱ ደብቀን እናስቀምጣለን። እኔ የለውም ካሜራማንም የለም እዚህ ጋር ማለት ነው። ግን ካሜራው ይቀርጻል። ችግር ካለበትና ጤነኛ ከሆነ ፈታው ይችላል ማለት ነው። ምንም በማይገመትበት መንገድ ካሜራ ተቀምጧል። አሁን እሱን ብቻ ነው የምንጠብቀው ማለት ነው። በቃ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ እንደምታዩት ያው የዮናስ ቤት ነው ያለነው። ዮናስ ተከራይቶ የሚኖርበት ቤት ነው ያለነው። የኛን ጉዳይ እንግዲህ ያያችሁ ነው ሰሞኑን እየተፈጠረ ያለውን ነገር ማለት ነው። ከትላንት ወዲያ ዕለት በተለይ ደግሞ የባሮክ ቻናል ላይ ባሮክ ሚዲያ የሚለው ቻናላችን ላይ በለቀቅነው ቪዲዮ ብዙዎቻችሁ የተለያየ ሐሳብ የተለያየ ኮሜንት እየሰጣችሁ ነበር። እኛንም ነው ያነቁን። እኛንም ከተኛንበት ነው ያነቁን ማለት ነው። እንድናስብ ነው ያደረጉን ማለት ነውና ምንድነው እንድናስብ ያደረጉን? እንግዲህ ዳንኤል እኛ የምናውቀው ሰይጣን ወቅቶት እንደታመመ ነው። ያው በዛ መንገድ ህይወቱን እየተመሰቃቀለ እንደሆነ ነው የሚሰማን ማለት ነውና ከዛ እየሆነ ያለው ነገር ግን እንደዛ አይደለም እያላችሁ ነው ያሉት ቤተሰቦቻችን። እንደዛ አይደለም። ዳኒ አውቆ ነው። ዳንኤል ማለት በጣም መጥፎ ሰው ነው። አውቆ ነው ነገሮችን እንትን እያለ ነው፣ እያድበሰበሰ እየተወነ ነው። ትወና ራሱ በጣም ጎበዝ ነው እና ለዛ ደግሞ ማረጋገጫ የሆናችሁ ዘንድ እናንተ ወደ ውስጥ በምትገቡ ሰዓት ኖርማል ሰው ነው የሚሆነው። አሁን ታሞ ምናምን እንደዚህ ብሎ ምናምን ነው የሚታየው አይደል? ኩርምትምት ብሎ ከዛ እኛ ወደ ውስጥ በምንገባበት ሰዓት ግን ኖርማል ሰው እየሆነ ነው ይሄ ሰውዬ። ስለዚህ ዝም ብላችሁ አትጃጃሉ፣ ከሱ ጋራ የሆነ እርምጃ ወሰዱበት፣ የሆነ ነገር አድርጉት እያሉ ነው ያሉት ማለት ነው። እኛ ደግሞ ወደዛ እርምጃ ውስጥ ከመግባታችን በፊት ይሄን ነገር ማረጋገጥ አለብን ብዬ አስቤ ወደዚህ ቤት ዛሬ አቀናን ማለት ነውና ምን ብናደርግ ነው አሁን ይሄን ማረጋገጥ የምንችለው? አላሰብነውም። ወላ አሁን ዝም ብለን እያሰብን ነው እንጂ ምን ብና ማለት እስቲ እናስብ። እስቲ አሁን በምን አይነት መንገድ ማለት እንዴት እሱ ጤነኛ መሆንና አለመሆን እንዴት አድርገን ማረጋገጥ እንችላለን? ቤትን ያውቃል። ከዚህ በፊት መጥቶ ያውቃል። ቤቱን ያውቃል። የዮናስም ማለት ነው እና ምን አሁን ቆይ አስብ እስቲ የሆነ በቃ አለ አይደለ የሆነ ደግሞ ቆይ አሁን ቪዲዮ በምንሰራ ሰዓት ማለት ነው እዛ ቤት እያለን የሆነ የሚረባብሽ ነገር የሚደፋፋ ነገር የሆነ ድምጽ ምናምን አለ ከየክፍሉ ውስጥ ማለት ነው። እዚህ የት አለ እንዴ? እውነት የት አለ? መንፈስ ቢሆን ለምንድን ነው የሚቀር? ወይ አይደለም ከኔ ጋራ መንፈስነቱ ከኔ ጋራ ከሆነ እኔ በጣም ግራ እየገባኝ ነው። ቤተሰቦቻችን መንፈሶቹ ያሉ ቤት ውስጥ ነው ወይስ እኔ ጋር ነው ያሉት? እኔ ነኝ አይደል ለ666 ሳላቅ የገባው። የሚከተሉኝም ሉሲፈር የሚባለው መንፈስ የሚከተለኝ እኔን ነው አይደለ? ታዲያ እንዴት ነው እሱ እኔ እዚህ ቤት ስመጣ እንደ በፊቱ የማይፈጠረው? ልትመልስልኝ ትችላለህ? ይሄ ቤት ጤነኛ ነው፣ የኛ ቤት ግን እንትን ነው ማለት ነው፣ መጥፎ ነው ማለት ነው። አየህ መንፈስ አለበት ማለት ነው። ይሄ ራሱ ቤተሰቦቻችን ይሄ ራሱ አንድ ፍንጭ ነው ማለት ነው። አሁን ይሄ ሰውዬ ቤተሰቦቻችን እንዲህ እናድርግ። እኔ አሁን ሀሳብ አለኝ። እሱ ይምጣና ሰላም ምናምን ትለውና አንተ እዚህ ቤት አዎ ሰላም ትለውና ምናምን ነገር እኔ የለውም በቃ ገባህ? ካሜራም ራሱ ደብቀን እናስቀምጣለን። እኔ የለውም ካሜራማንም የለም እዚህ ጋር ማለት ነው። ግን ካሜራው ይቀርጻል። ከዛ ልክ እሱ ሲመጣ ሰላም ምናምን ትለውና የሆነ ነገር ገዝቼ ልምጣ ሱቋ ትንሽ ራቅ ትላለች ብለህ ትወጣለህ። እሱ ልጅ ለረጅም ሰዓት እንደዚህ ብሎ አንተ ደርሰህ እስክትመጣ ለተወሰነ ደቂቃ ለ2 ለ3 ደቂቃ ራሱ ቢሆን ችግር ካለበትና ጤነኛ ከሆነ ፈታ ብሎ ይችላል ማለት ነው።
እንጂ ስግጥ ብሎ ይጠብቃል አይጠብቅም። ይሄ በደንብ ይሰራልና ቤተሰቦቻችን እኔ ያመጣሁት ሀሳብ ጥሩ ይመስለኛል። ሲጀመር እኔ መጥራቱ ደህንነቱ ራሱ ደህና መሆኑ ሊመጣ ይችላል አይታወቅም። ሲመጣ ራሱ ከውጭ ጀምሮ ነው የምንቀርጸው። ጤነኛ ሊመስል ይችላል። ገባል? ስለዚህ ይሄንን እናድርግ። እኔ እንትን ካለብኝ እዚህ ውስጥ የሆነ ነገር ችግር ከተፈጠረስ እዚህ ቤት ከመጣ በኋላ እውነት እነሱ እንደሚጠረጥሩት እውነት ከሆነ የሆነ ነገር ደግሞ አንድ ነገር አሁንም እኔ ስመጣ እዚህ ቤት ምንም አልተፈጠረም። የሚንኳኳ ነገር የለም፣ የሚጮህ ነገር የለ፣ ድምፅ የለ፣ ምናምን የሚረብሸን ነገር የለም። የመንፈስ አሰራር ማለት ነው አይደለ? ነዋ። እሱ ሲመጣ ተከትለውት ይመጣሉ ወይ እነዛ መናፍስቶች የሚለውንም ነገር እናረጋግጣለን ማለት ነው። ዛሬ በደንብ በቃ እነዚህን ሁለት ነገሮች አረጋግጠን ነው የምንውለው። እሺ እዚህ ቤት ምን መንፈስ ይገባብኛል ብለህ ይወጣላ። ሲወጣ ይወጣላ። በቃ ደግሞ ችግሩ ምንድነው? እዛ ቤትም አሁን እሱ ሲወጣም መንፈሶቹ ተከትለውት አይወጡም። እዛው ነው ያሉት፣ እዛው ነው የሚረብሹኝ፣ እዛው ነው ያሉት። ሁሌ እንደዛ ነው የሚያደርጉት ማለት ነው። ስለዚህ አሁን ምንድነው የምናደርገው? ቤተሰቦቻችን ግልጽ ለማድረግ ያክል እኔ እወጣለሁ፣ ግን እዚያው አካባቢ ነው መሆኑ ነገሮችንም ለማጣራት እንዲመቸኝ ማለት ነው። ዮናስ ዝም ብለህ ብቻህን ትጠብቅ። አሁን ትደውልለታለህ፣ የደረስክ ምናምን ትለዋለህ። ከዛ የተወሰነ ደቂቃ ነው የሚያቆይ፣ ይመጣል አይደለ? ልክ ሲመጣ እንግዲህ ቤተሰቦቻችን እንደዛውም ሆኖ መንቀሳቀስ አላቆምም። ይሄ ሰውዬ በጣም መዞር የሚወድ ሰው ነው እና እንደዛው ሽንክል እያለ እየተንቀሳቀሰ ነው እንግዲህ ያለው ማለት ነው። ሌላው ደግሞ አሁን አይደለም ግራ የገባኝ ነገር እኛ ቤት ሲመጣ እንግዲህ እሱ የሚኖርበት ቤትና እኛ የምንኖርበት ቤት ሩቅ ለሩቅ ነው። አንድ ቀንም በውጭ ሲመጣ አይተነው አናውቅም። ኖርማል መጥቶ በርጋ ሲደርስ ሲሆን እንዴ እንደዛ ዛሬ ይሄ የሚፈታበት ቀን ነው። በድብቅ ካሜራ እንቀርጸዋለን። ይሄ ሰውዬ ጤነኛ ነው ወይስ ጤነኛ አይደለም፣ እየሸወደን ነው ወይስ ደግሞ እኛ ነን የተሸወድ ነው የሚለውን ነገር የምናረጋግጥበት ቀን ነው። ስለዚህ አሁን እኔ ከተወሰኑ ደቂቃዎች በኋላ እወጣለሁ ከዚህ ቤት። ካሜራ ምናምን ይስተካከላል። ገብቶሃል? ከዛ በኋላ ሲመጣ ሰላም ምናምን ትለዋለህ፣ አረፍ በል ትለዋለህ፣ አትጨናነቅ፣ ፈታ ብለህ ቁጭ በል ትለዋለህ። እዚህ ጋር ታስቀምጠዋለህ። ከዛ በኋላ አንተ ሱቅ አለች እዚች ጋር ትንሽ ያቆየኛል 10 ደቂቃ ምናምን ብለህ ረዘም አድርገህ ትነግረዋለህ። አይፈጅም እኮ 10 ደቂቃ ሱቅ ሄዶ ለመምጣት። መጣሁ ትለውና ትወጣለህ ማለት ነው። ገብቶሃል? ከዛ ልክ ስትወጣ ያንን ዝም ብለን የተወሰነ ደቂቃ ቤተሰቦቻችን እናንተን ቪዲዮን ስታዩ ታግሳችሁ፣ ጸጥ ሊልባችሁ ይችላል ቪዲዮ ግን ታግሳችሁ ምን እንደሚፈጠር ማለት ነው። እና እንጠብቀዋለን። ከዛ በኋላ በዛው መንገድ ከሆነ ቁጭ የሚለው እውነትም ታማሚ ነው ማለት ነው። ግን እንትን የሚል ከሆነ እዚሁ ጉዱን ዘርግፈን እዚሁ ቅጥቅጥ አድርገን የምናደርገውን ነገር አድርገን አፈር ድቤ አብልተ ነው ህይወታችን ላይ ላመሰቃቀለው ነገር ሁሉ ዋጋ አስከፍለን ማንም ይደርስለት የለም በር ዘግተን አፈር ድቤ እናበለዋል። እንደዛ እኔ ካየሁት ማለት ነው። ገባህ? በቃ ዝግጁ በቃ ቤተሰቦቻችን ካሜራማናችንም ሴታፕ አድርገህ ቦታውን በስነስርዓት አስተካክለ ከላይ ወደታይ የማይነቃበት ቦታ ላይ ወይ ከላይ ወደታይ ወይ ከስር ወደ ላይ ምናምን አድርገህ ቆንጆ ቦታ ካሜራ ታስቀምጣለህ። ከዛ በኋላ ያው እንዳያየው ግን ካየው ነገሮች ሊቀየሩ ስለሚችሉ ማለት ነውና እርግጠኛ ነኝ አሁን ካሜራ አያይነሱ እና እኔ ልውጣ። ቤተሰቦቻችን የሚፈጠረውን ነገር አብረን በመሀል እንግዲህ እሱ እስኪመጣ ቪዲዮ ቁጭ ብለን ስለማንጠብቅ ይቆረጥና ነው እሱ ሲገባ እንትን የምንለው ማለት ነው። ስለዚህ እኔ ልውጣ። ይደርሳል ሲጀመረው ሁሉም ነገር ምናውቅ ይሆናል። ብቻ እግዚአብሔር ይርዳል። ሲጀመር እሱም የሆነ ወይ የሆነ ነገር ለማድረግ ምናምን ተነስቶ ምናምን ልታየውና ሊዋረድ በቃ ካሜራው ይስተካከል።
ቤተሰቦች እንግዲህ ይኸው እንደምታዩት ካሜራው ተስተካክሏል። ምክንያቱም እዚህ ጋር ካሜራማን የሚኖር ከሆነ ያው ያለምንም እንትን ሊጠረጥር ወይ ደግሞ ሊያቅ ስለሚችል ማለት ነው። ስለዚህ ካሜራ አመቻችተናል። ግን ቦዲው የሚንቀሳቀስ ከሆነ ተነስቶ የሚንቀሳቀስ አይነት ነገር ከሆነ ካሜራው ራሱ ተንቀሳቅሶ የሚቀርስ አይነት ሁኔታ አመቻችተናል። እንደዚህ አይነት ካሜራ ስላለ ማለት ነው። ምክንያቱም ለዚህ ነገር ምንም አይነት መስዋዕት መክፈል ስላለብን ያ እውነታ መታወቅ ስላለበት ግዴታ ብዙ ነገር ማድረግ ስላለብን አሪፍ እሱም በማይጠረጥርበት መንገድ ከተንቀሳቀሰም አንድ ቦታ ቁጭ ካለም በደንብ አድርጎ ምንም በማይገምትበት መንገድ ካሜራ ተቀምጧል። አሁን እሱም ብቻ ነው የምንጠብቀው ማለት ነው። በቃ ይምጣ ዛሬ ሁሉም እውነታ ይታወቃል ብዬ ተስፋ አደርጋለሁ። እግዚአብሔር ግን ይርዳ። በእውነት በጣም ነው ሲቃያችን እየበዛ ያለው። እሱ ከሆነ ግን እውነት ብዙ ነገር ነው የሚበላሸው። በር እየተንኳኳ ነው። እሱ ነው ሊሆን የሚችለው። ብቻ እግዚአብሔር ይርዳን። ይሄን ስልክ መባነን ስለሌለበት ይቀመጥ ዝም ብሎ። ያቤት ማን ነው? ሰላም እንዴት ነህ? አልተሻለም? እንትን እኮ ፈልጌ ነበር እኔ ለአንድ ነገር ፈልጌ ያው ዳኒ በእውነት እኔ እንደዚህ ያይሃለሁ ብዬ አንድ ቀንም አስቤ አላውቅም። በእውነት ብዙ ክፉ ነገር ብትሰራም ግን ደግሞ እንደዚህ የሆነ ሳይ እኔ እንደ ሰው ማለት በጣም ከባድ ነው። ግን አንዳንድ ነገሮች ላወራ ስለፈለግኩኝ ነው የቀጠረ ጥራ አይደል ነው ችግር የለውም ማለት ነው። አንድ ቦታ ሂጅ አይደብርም? ሱቅ ነገር ደርሼ እመጣለሁ። አልቆይም። ሱቅ ብቻ እዚች ትንሽ ሱቅ ደርሼ ብቻ መመለስ ነው። ከዛ እናወራለን ያለውን ነገር። አይዞህ አልቆይም። እሺ
ምን እየሰራ ነው? ምን ፈልገህ ነው? ውሃ። ይሄ እኮ ቡና እኮ ነው፣ ውሃ አይደለም። ውሃ ጠማኝ። ስትመጣ ትታገስም ነበር። ይሄ እኮ ቡና ነው። በእናትህ ውሃ ፈልጌ ነው። ይቅርታ ቆየሁ። ሱቅ እኮ ሂጅ። እሺ ውሃ የለም። ውሃ በጣም ጠምቶ ነው። ልስጥህ? በቃ አለ አለ እሰጥሃለሁ።